በላት ተፋለቤ ንገር በእውነቱ እንዲህ ከሆነማ አላየንም ፊቱ ወደ ኋላ ነው እንጂ ወደ ኋላ ቢተለም ወደ ኋላ ነው እንጂ ወደ ኋላ ቢተለም ወደ ኋላ ነው እንጂ ወደ ኋላ ቢተለም ወደ ኋላ ነው እንጂ ወደ ኋላ ከመሰማትም አልፎ በጥልቅ ሊደመጥ የተገባው ሰዋዊ በሆነው ምክንያት ያልተደመጠ ሀገር ወዳድ ድምፃዊ በሀገር መውደድ ውስጥ ታሪኳን በቻለው አቅም የተረዳ ዳን አድማሱ የታለለኔ ስንዳች ተሰመጦ ቢታይ ማነው የሚገኝ ኩያሽ የለሽ መሳይ 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 አሃ መሳይ የግጥምና ዜማ ደራሲ ነው ዳን አድማሱ። ከኤልያስ መልካና ሚካኤል ኃይሉ በተለምዶ ሚኪጃኖ ጋር የሰራው አንድ አልበም ያለው ሲሆን የፊልም ማጀቢያ ሙዚቃዎችና ከሌላኛው በሙዚቃ ዘርፍ ላይ ካሉ ብዙ ሚና እያለው ካልተዘመረለት ባለሙያ ዳግማዊ አሊ ጋር 2 ነጠላ ዜማዎችንም ሰርቷል። ዳግማዊ አሊን በሌላ ጊዜ የምንመለስበት ኮምፖዘር፣ ሚክሰር፣ ፕሮዲውሰር፣ ሚውዚክ ማስተር፣ ሳውንድ ማን እና መሰል የሙዚቃ ባለሙያ ነው። ከነዚህ ነጠላ ዜማዎች መካከል ላይለኩሉ በተሰኘው ተስፋ ያዘለ ዘፈን ላይ ትኩረት አድርገን በጥቂቱ ልናወራ ወደድን። እንዲደመጥ በመፈለጋችን ይህን እየተከታተላችሁ ላላችሁ ደንበኛነታችሁን እንሻለንና ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ ጠይቀናችኋል። እንዲሰራላችሁ የምትፈልጓቸውን የሙዚቃ ባለሙያዎች ካሉ አስተያየት ካላችሁ የሐሳብ መስጫ ላይ አስቀምጡልን። እናመሰግናለን። ሳይነሳን የሰጠን እኛም ሳንሽረው ያሰርነው ኪዳን የፈታብን ማነው? የካብነውን ፍቅር ውሃ ካፈረሰው እውነት ለኔና አንቺ አባይ ነናችን ነው። እንደ ዳን አድማሱ ሐሳብ ድምፃዊ ከህዝብ ጎን ሆኖ የበላው ቦታ ላይ በማከክ ደጋፊነቱን ማሳየት ይገባዋል የሚል አቋም አለው። ይህንንም በማድረጉ የቁም እስር የሚመስል አይነት ጫና ተደርጎበት እንደነበረ ይታወቃል። 4 ኪሎ በተባለው ነጠላ ሙዚቃ ምክንያት ወጣን ማዝሽ ሞቶ ቢናር ፍቅር አልገዛዲና ኩራትሽን ቀና አስጥሎ አየን 4 ኪሎ ሰማይ ቶሎ 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 4 ኪሎ 4 ኪሎ ሰማይ ቶሎ ቶሎ ቶሎ። የዛሬ ትኩረታችንን ላይለኩሉ ከሁሉ በላይ በሚለው ነጠላ ዜማ በናሆም ሪከርድስ ከ3 ዓመት በፊት የተለቀቀ ሲሆን በአውታር የሙዚቃ መተግበሪያ ላይም እንደነበር ሲገለጥ ነበር በወቅቱ። የዘፈኑ ሐሳብ በመከራ ላይ ያለች ሀገር መሆኗን ነገር ግን መከራው ሁሉ የሚገፈፍበት ጊዜ ቅርብ እንደሆነና ዓለም የበላይ በመሆኗ ቀና ብሎ የሚያያት ትሆናለች ኢትዮጵያ ብሎ ያምናል። ይህ ግጥም መከራ የሆኑባት 2 ግዙፍ አካላትን ጠቅሶ ህዝቡ ግን በድቅድቅ ጨለማ ውስጥ ጥሶ የሚወጣ አይነት ትንሽ ብርሃን እንደሆነ የሚያምን ነው። የዘፈኑ መነሻ በተለምዶ አዝማች በይ ቀና የዓመተ ምሕረትሽ ቀን ይወጣልና ደመናውም ያልፋል አይቆይ እንደ ጸና አንቺን ላይለኩሉ ዓለም ይላል ገና የሚል ሲሆን በቀና የዓመተ ምሕረትሽ ቀን ይመጣልና
ከመነሻ ግጥሙ ወደ ውስጥ ደግሞ ስንዘልቅ ካሉ ሐሳቦች መካከል ዳር ሆነው ነገሮችን የሚከታተሉ ነገር ግን ወደ አንዱ አቅጣጫ ያጋደለ ሲመስላቸው አሸናፊ ወደሚመስለው የሚተሙ ክብርና ማንነት የማይገዳደራቸው የማይገዳቸው ወዳደሮችን የሚጠቅስ ሐሳብ እናገኛለን። እንዲህ ይላል። ያጋደለ መስሎት ዋልታሽ ያዘመመ ያለን ገደል አፋፍ ጉዲቷን በልቡ ማተብ ካንገት ሆኖ ስንቱን አየን ወናፍ የሚል ሲሆን እንደሚታወቀው ወናፍ ማለት በገጠሪቱ ሀገራችን ብረት ለማቅለጥ የሟተኛውን ትንፋሽ ተቀብሎ እሳት ማቀጣጠያ የሚያቀጣጥል ቁስ ሲሆን እኒህም ወዳደሮች ካለቆቻቸው የሚቀበሉትን ተቀብለው አድርጎ የተባሉትን በማድረግ የተካኑ ናቸው። በተጨማሪም የልባቸው በአፋቸው ያልሆነ እንዲሁ ያፋቸው ከልባቸው ያልተስማማ ሲሆን እናም ዘፋኙ በዚህ ግጥም በአፋቸው ድንቅና ተወዳጅ ቃላትን እየደረደሩ በልባቸው ግን የሚያገኙትን ወረት ወይም ምንዳ ያሰቡ ሴራ የሚሸርቡትን ወጋ ያደረገበት ነው። ልበጩቤ አፈቅቤ ይሉታል ይህን አይነት ሰው። ይህን ሐሳብ የበለጠ ትኩረት እንድናደርግበት በተጨማሪ እንዲህ ሲል አስፍሯል። በፍቅር ብለን ድል የሚነሳ በአንዱ እግር ጓንዴ አልቤን ሳነሳ ዋሾ ቅቤ አንጓች አዝኖ ቢመስልም ሞግዶ ሊሞቅ የሚያቀጣጥል በማለት ፍቅር እየሰበኩ በተግባር ግን በተቃራኒ የሚጋዙትን ይነካካቸዋል። ያንተም የኔም ባል ነው እንዴት በማጓዳ በረቱስ ይታመስ በቀበሮ እንግዳ በማለት ደግሞ እያለ የተቆጨበትን አስቀምጧል። ያጋደለ መስሎት ዋልታሽ ያዘመመን ያለን ገደል አፋፍ ጉዲቷን በልቡ ማተብ ካንገት ሆኖ ስንቱን አየን ወናፍ በፍቅር ብለን ድል የሚነሳ ባንዱ ድር ጓንዴ አልቤላ ነሳ ዋሾ ቅቤ አንጓች አዝኖ ቢመስል ማብዶ ሊሞቅ ነው የሚያቀጣጥል። በመቀጠል መስቀል ያንጠለጠሉ ነገር ግን ክብሩ ያልገባቸው ካህናት ሸንቆጥ ለማድረግ የነሐሱ እባብ አይደል በግፍ ቢንጠለጠል መድኃኒት ካልሆነ ምን ያደርጋል መስቀል ምክር አይሰምርምና በቄሳር ጉባኤ ቀን የሚያሻግረው የአንድነት ሱባኤ እያለ የነሐሱ እባብ በመንጠልጠሉ በበረሃ እስራኤላውያን የዳኑበትን የእግዚአብሔር ስራን እየጠቀሰ መስቀሉንም እንዳዳኝነቱ መጠቀም ሲገባ ለርካሽ ተግባር የሚጠቀሙ መኖራቸውን ብሎም ሀገር በከፋ መከራ ላይ ያለች በግድ የለሽ ምክር ከማለፍ ራስንም ሆነ ምዕመኑን በሱባኤ እንዲተጋ ማንቃት እየተገባ ለማድረጋቸውን መታዘቡንም ገልጾታል። ይህን የሃይማኖት አባቶችን ሁኔታ ግልጽ ባለመልኩ እንዲህ ብሎ ቆጭቶታል። አስኬማውን ለብሶ መንጋውን ካልመራ መምህር አያስብልም ጥምጣምና ጭራ ሲልም እንደዚህ ይሞግታል። የናሱ እባብ አይደል በግፍ ቢንጠለጠል መድኃኒት ካልሆነና ምን ያደርጋል መስቀል ምክር አይሰምርምና በቄሳር ጉባኤ ቀንም ያሻገረው ያንድነት ሱባኤ አስኬማውን ደፍቶ መንጋውን ካልመራ መመሪያ ያስብልም ጥምጣምና ጭራ። ዳን አድማሱ በዚህ ስራው በቋንቋና ነገድ ለመለየት የሚጥሩትን አንድ ደም ያለንና የማንነጣጠልነታችንን ያጎላባቸው የግጥም ሐሳቦች ሲኖሩ የአሁኗ ኢትዮጵያን ሕዝብ ብቻ ሳይሆን የኤርትራ ወገኖቻችንም ህብረት አንድነት አውስቶበታል። እንዲህ በማለት ብሻገር ኤርትራ ንጉሥ አርማን ብዬ ጎጆዬን ባቀና አይነሳኝም ፍቅሩን ያ ባህረ ነጋሽ አካሌ ነውና እያለ ብሻገር ኤርትራስ ንጉሥ አርማን ብዬ ጎጆዬን ባቀና አይነሳኝም ፍቅሩን ያ ባህረ ነጋሽ አካሌ ነውና። በሌላ በኩል ፍሙ ቢንቀለቀል ምን ቢያነደው ንዳድ ምነው አልሰማለ ለገበያ ምጣድ የሚል ቅኔ ጣል አድርጓል። በ2013 መግቢያ ላይ የተከሰተውን የሴራ ጭፍጨፋ ያስታወሰና እንዲጋጋል ተፈልጎ የጋሞ ሽምግልና ጥበብ ያከሸፈውን ባህል እንድናስታውስ አድርጎናል። እንዲህ አይነት ድንቅ ባህልን ማጉላት ሲገባ ሰምቶ እንዳልሰማ አይቶ እንዳላየ መሆኑ ያስገርመውም ይመስላል። ይህን የጋሞ ሽማግሌዎች መከበር በእንዲህ መልኩ አስፍሮታል። ጋሞ ጭማዊቲ ተውባይ ቢገኝበት ፍቅር በረታው ልብሳር አብርዷል እሳት እያለ በዚህ ሐሳብ የወጣቱን ሽማግሌዎች ክብር መስጠት የእርጥብ ሳር ታምር የታየበት ጊዜ ነበረ። በወቅቱ ዘመን የተሻገረ ባህል ቢሆንም ጎልቶ በኢትዮጵያ ሕዝብ መጉላት እንደነበረበት ባይጎላ ባይነገርለትም በጥቂቱ የተሰራጨበት ሰዓት ነበረ። ጋሞ ጭማዋቲ ተውባይ ቢገኝባት ፍቅር በረታው ልባዬ ሳር አብርዷል
ይመልሳል ጃሌ 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 አይዞን አካል ጃሌ 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 አይዞን አካል። የአርበኛው ልጅ በዚሁ ነጠላ ዜማ ለኢትዮጵያ ያለውን ተስፋም እንዲህ ብሎ ሰንኞታል። መርከቧን ወጀብ ምን ቢያገላታት አይቀር ማረፏ ወጥታ ካራራት። የዘፈኑ ማጠቃለያ ላይ በበግ ጸጉር ገላ በለምድ ተክላው አይደለም ወይ ወትሮስ የሚያስተው ወራርዳለው ቃለ ምድር ለሰማይ ቢገኝ ከሀገሬ ሰው ከኢትዮጵያ ልጅ አባይ የሚሉ ስንኞች ያሉበት ሲሆን ስንኞቹ የሚጣረሱ የሚመስል ቢሆንም ተክላዎቹ ወይም ዋሻዎቹ ኢትዮጵያውያን ናቸው ብሎ ደፍሮ ለመናገር ያስቸግራል። ይህም ማለት ኢትዮጵያዊ ሆነው ተኩላነታቸው ጎልቶ ህዝባቸውን ካበሉ ወይም ከዋሹ ከማንነታቸው ጋር አይደሉምና እንዲሁ ክብራቸውን በገዛው ስም የምንጠራቸው ይሆናል። በመሆኑም የእውነት ኢትዮጵያዊ የሆነ ግን የወገኑን አይደለም የማንንም ቃል እንኳን አይበላም አያብልምም ብሏል። በተረፈ ቀሪውን ሰምታችሁ በራሳችሁ እይታ የተረዳችሁትን ታካፍሉን ዘንድ እንጠይቃችኋለን። በቅርቡ ከሙዚቃ ባሻገር በማህበራዊ ታሪክ ዙሪያ የሚሰሩ ዝግጅቶች ይመጣሉና እንደየስሜታችሁ ተከታተሉና ሐሳብ ስጡን በማለት ለዛሬ ያለንን በዚሁ እንቋጫለን። እናመሰግናለን። ቸርን ሰንበት። በጸጉር ገላ በለምድ የሚያብለው ተኩላው አይደለም